በስስት በጉጉት በፍቅር መተያየትን ከትዳር ውስጥ ብናስወግድ አንድ እግራችን ከላያችን ላይ ቢቆረጥ የሚያመንን ያህል ያመዋል ማለት ነው። ለሰውነታችን ወይም ለገላችን ማለት ነው። እጃችን፣ እግራችን፣ አይናችን፣ ጆሮአችን እና የመሳሰሉ ክፍላተ ሰውነቶቻችን ማለት ነው አካላችን እንደሆኑን ሁሉ ለትዳርም ደግሞ ለፍቅር መተሳሰብ፣ መፈቃቀር፣ በስስት መተያየት እና የመሳሰሉ የፍቅር መገለጫ ሲስተሞች በሙሉ ማለት ነው ለትዳር አካሉ ናቸው ማለት ነው። በዚሁ መሰረት የትዳር አካል የሆነውን መተሳሰብን ብንተው ብናወጣ ወይም ብንቆርጥና ብንጥል ከሰውነታችን ላይ እጃችንን ቆርጠን እንደጣልን ሆነ ማለት ነው። ስለዚህ ከአካላችን ላይ እጃችን ቆርጠን ብንጥል እንደሚያምን ሁሉ ትዳርም ደግሞ ይህ መተሳሰብ ከአካሉ ላይ ተቆርጦ ሲጣል ምን ይሆናል? ያማዋል ማለት ነው። ያማዋል። ለምን? አካሉ ስለሆነ። እንዲሁም መዋደድን ብንቀንስ ብንተው ትዳር ላይ ማለት ነው አይናችን ቢወጣ አይናችን ቢታመም ቢፈርጥ እንደሚያምን ወይም የሚያምንን ያህል ትዳርንም ደግሞ መዋደድን ስንነሳው ፍቅርን ስንነሳው ያንኑ ያህል ያማዋል ማለት ነው። ለምን? አካሉ ስለሆነ ይሄን ያህል ይሰማዋል ለሱም ማለት ነው። አንድ እግራችን ከላያችን ላይ ቢቆረጥ የሚያምንን ያህል ትዳሩን ያንን ያህል ያማዋል ማለት ነው። ስለዚህ ይሄንን ማሰብ፣ ማስተዋል፣ ማገናዘብ አለብን። ለኛ እጆቻችን፣ እግሮቻችን፣ አይኖቻችን እንደ አካላችን እንደሆኑ ለትዳርም ደግሞ እነኛ አካላቱ ናቸው ማለት ነው። ስጋው ናቸው። ሲለዩት ያማዋል። ልክ አንድ እጃችን ከኛ ሲቆረጥ ጎደሎ እንደምንሆን አንድ እጅ እንዳጣን እሱም ደግሞ ፍቅር ስንነሳው ወይ መተሳሰብን ስንነሳው ወይ መፈቃቀርን ስንነሳው ያንኑ ያህል ይጎልበትና ጎደሎ አካለ ጎደሎ ይሆናል ማለት ነው። እንደዚህ ነው ምስጢሩ፣ ይሄ ነው። ስለዚህ ይሄንን ማሰብ አለብን። ይሄንን ህይወት ወደ ህይወታችን ውስጥ ማስገባት አለብን። ወደ ትዳር ያልገባን አካላትም ይሄንን ህይወት ወደ ራሳችን አስገብተን ነው ወደ ትዳር መግባት ያለብን። እንዲሁም ደግሞ ወደ ትዳርም ገብተን ትዳር ውስጥ እየኖርን በትዳር ያለን አካላትም ደግሞ ይሄንን ወደ ህይወታችን ማስገባት መቻል አለብን። ያኔ ነው ህመሙ የሚገባን፣ ያኔ ነው ሚስጥሩ የሚገባን፣ ያኔ ነው ትዳር የተባለው ነገር ማን እንደሆነ የሚገባን ማለት ነው። ለሁላችንም ትዳር ለያዝንም አካላት ለሁላችንም ለሁለታችንም የሚያገለግልን ይሄ ነው ማለት ነው። ወደ ህይወታችን ስናስገባ እንረዳዋለን። ብዙዎቻችን ወደ ትዳር ስንገባ ይሄንን ይዘን አንገባም። ትዳር ይሄ እንደሆነ አይገባንም። ትዳር ይሄ እንደሆነ ገብቶን አይደለም የምንገባበት። በትዳርም ደግሞ እየኖረን ያለን አካላት ይህ የትዳር አካል እንደሆነ ትዳር ይህና እንዲህ እንደሆነ አይገባንም፣ አልገባንም። ዝም ብለን በደመ ነፍስ ነው የምንኖረው። እስቲ ይሄንን አስገቡበትና እዩት። ከዚያ በኋላ ለትዳሩ ማሰብን ትጀምራላችሁ። የማሰብን ጸጋ ታገኛላችሁ። አያሳዝንም? ትዳር እኮ እንዴ ልክ እንደ አካላችን ሊያሳዝንን ይገባል። ልክ እንደ አካላችን ሊያመን ይገባል። አካላችን ቢቆረጥ እንደሚያመን ሁሉ ትዳራችንም ደግሞ ሲነካ ሊያመን ይገባል። የሚገርመው ነገር አካላችንን እኛ ራሳችን አይደለም እኮ የምንቆርጠው። የሆነ አደጋ መጥቶ ሲቆርጥ ነው የሚያመን እንጂ እኛ አንቆርጥም። መቼም ሰው ወዶ ራሱን እጁን አይቆርጥም፣ እግሩን አይቆርጥም። የሆነ አደጋ መጥቶ ነው የሚቆርጠው። በዛ ጊዜ ያመናል። ትዳርን ግን አካሉን የምንቆርጥበት እኛው ነን። የትዳርን አካል የምንቆርጠው እኛው ነን። ትዳሩ የማን ነው? የራሳችንን ትዳር አካል የምንቆርጠው እኛው ነን። የሚገርመው እዚህ ጋር ነው። እስቲ እናስተውል። እዚህ ጋር አስተውለን እንኑርበት። እስቲ በማስተዋል መለስ ብለን እንቃኝ ህይወቱን። መጀመሪያ እንደገና እናድሰው፣ እንደገና እንቃኘው። በትዳር እየኖርን ያለነው ሰዎች ትዳራችን እንደገና እስቲ እንቃኘው። በዚህ መንፈስ አድርገን፣ በዚህ ቃል አድርገን፣ በዚህ መንገድና በዚህ መስመር አድርገን
እስቲ ቃኝተን እንኑርበት። በዚያን ጊዜ ነው የትዳሩ አካሄድ ሊስተካከል የሚችለው ማለት ነው። ውሃ ልኩ የሚመጣው በዛን ጊዜ ነው። ውሃ ልኩን ለማምጣት መቃኘት አለብን መጀመሪያ ማለት ነው። ስለዚህ መለስ እንበል፣ ወደ ኋላ ተመልሰን ወደ መሰረቱ እንሂድና የትዳራችንን ነገር በደንብ እንቃኘው። ወደ ትዳር ያልገባንም በዚህ መሰረት በዚህ ቅኝት ውስጥ ገብተን መምጣት አለብን። በዚህን ጊዜ ወደ ትዳር ገብተን ወደ ፈተና አንገባም ማለት ነው። ለአንዳንዶች ወደ ትዳር መግባት ወደ ፈተና መግባት እስኪመስላቸው ድረስ የሆነባቸው አካላት አሉ። ይህ ሊሆን የቻለው ይህ ነገር ስላጠረ ነው። ትዳር ምንድን ነው የሚለውን ካለማወቅ አንፃር። ስለዚህ በዚህ መልኩ አስበንበት እንድንሄድ ለማሳሰብ ያህል ነው። ለሌሎችም እንዲዳረስ ሼር በማድረግ ተባበሩ። አመሰግናለሁ።